እንኳን ለአባታችን ለቸሩ መድኃኔዓለም ለመድኃኒታችን ለኢየሱስ ክርስቶስ ክብረ በዓል አደረሳችሁ። እንኳንም አብሮ አደረሰን። የቸሩ መድኃኔዓለም ረድኤት በረከት ይደርብን፣ ከኛ ጋር ይሁን። አሜን። ዛሬ ቆንጆ እንደ አምባሻ ነገር ልጋግር ነው ማለት ነው። እግዚአብሔር አምላክ ካልታሰበ አደጋ ወጥቶ ተመቅራት ይሰውረን። በነገራችን ላይ እኔ እንዲህ አይነት ሽልጦ ነው የሚባለው በእኛ በገጠር ሽልጦ መጋገር እወዳለሁኝ ማለት ነው። አብኩቸውን ያደርኩትኝ ማታ። አሁን ይሄ ኩፍ ሲል በራሱ ይገጥማል ማለት ነው። ከዛ ሽልጦ ትሉታላችሁ። በነገራችን ላይ እኔ አሁን እንደዚህ ወራዊ ክብረ በዓል አመታዊ ክብረ በዓል ሲሆን ዳቦ ጋግሬ ቡና አፍልቼ ቁጭ እላለሁና ግን የሚገርማችሁ ነገር ማለት ነው የሆነ የምመኘው ነገር አለ ሁሌም ማለት ነው። የምመኘው ነገር ምንድነው? ምን አለበት በዚህ ሰዓት የሆነ ሰው አጠገቤ ቢሆን፣ በጣም የምወደው ሰው የምፈልገው ሰው አጠገቤ ሆኖ እንኳን አደረሰሽ ወይም እንኳን አደረሰህ ብዬ የምለው ሰው ቢኖር ብዬ ሁሌ እመኛለሁ። ማርያምን ሁሌ ማለት ነው። ግን ደግሞ ይሄ ነገር አንድ ቀን እንደሚሳካ በእርግጠኝነት እርግጠኛ ነኝ ማለት ነው። እግዚአብሔር አምላክ እድሜና ጤና ከሰጠን ይሳካል። እንደሚሳካ ደግሞ እርግጠኛ ነኝ ማለት ነው። ባለሙሉ ተስፋ ነኝ ትላላችሁ። አሁን ፎርን ውስጥ አስገባዋለሁ ማለት ነው። እና እንደኔ እንደዚህ የሆነ ቡና አፍልታችሁ ዳቦ ጋግራችሁ ቁጭ ስትሉ የሆነ ሰው ካጠገቢ ቢሆን ብላችሁ የምትመኙአላችሁ። እንደኔ በእርግጠኝነት ትኖራላችሁ። ምክንያቱም ይህን ምኞት የማይመኝ ሰው የለም። የሁሉም ሰው ምኞት ስለሆነ ማለት ነው። ዋው በጣም ቆንጆ ዳቦ አምባሻ፣ ቆንጆ አምባሻ። ነጅለው እንዳይሰነጠቅ እዚህ ጋር አደርገዋለሁ። በጣም ነው የሚያምረው። በስላሴ ስም መብሰልና ለመብሰሉን ቼክ ማድረግ አለብኝ። በጣም የሚያምር ዳቦ ትንሽ ከስር ገባ ብሎታል።